ስምን መልአክ ያወጣዋል ያለው ማን ነበር? ወጣት አብዮት ጌታቸው ለዚህ ምሳሌ ያነጋገር የሚስማማ ወጣት ነው። ኑሮውን በጋሞ ጎፋ ዞን ሳውላ ከተማ ያደረገው አብዮት ተስፋ የሚያስቆርጡ ሸለቆዎችን ተሻግሯል። ህልም የሚያጨልሙ ገደሎችን አልፏል። ወደ ታች የሚጎትቱ ኋላ ቀር አስተሳሰቦችንም ታግሎ አሸንፏል። አልችልምና አትችልም የሚባሉትን ደካማ አመለካከቶች ከማይደክመው ሰውነቱ በሚፈልቀው ላበት አጥቦ ጥሏቸዋል። ባለፈው ወር በዓለም አቀፍ ደረጃ ለ20ኛ ጊዜ በኢትዮጵያ ደግሞ ለ19ኛ ጊዜ የአካል ጉዳተኞች ቀን ተከብሮ ነበር። መሪ ቃሉንም አካል ጉዳተኞችን በልማት በማካተት ለሁሉም የተሻለች ዓለም እንፍጠር የሚል አድርጓል። መረጃዎች እንደሚጠቁሙት የኢፌዴሪ መንግስት ሆነ የደቡብ ክልል መንግስት አካል ጉዳተኞችን በሁሉም የልማት ዘርፎች ተሳታፊና ተጠቃሚ እንዲሆኑ የተለያዩ ጥረቶችን በማድረግ ላይ ይገኛል። በተለይም ወጣቶችና ሴቶችን በስፋት ተጠቃሚ የሚያደርገው የጥቃቅንና አነስተኛ ልማት ኢንተርፕራይዞች ተጠቃሽ ናቸው። በጥቃቅንና አነስተኛ ለመደራጀት መጀመሪያ እንትን ያነሳሳኝ ያው በግለሰብ ቤት ነበር። ከቴክኒክና ሙያ ተመርቄ እንደወጣው ግለሰብ ቤት ነው ፍራክሲስ የወጣውበት ቤት ከ93 ጀምሮ እስከ 2000 ድረስ እዛ ሰው ቤት እየሰራው ለውጥ የለም። ያው ከእጅ ወደ አፍ የሆነ ስራ ነበር፣ ምንም ለውጥ የለውም። ስለዚህ አሁን መንግስት ደግሞ በጥቃቅንና አነስተኛ በማይበር አደራጅተው ገንዘብ መስጠቱን እርግጠኛ ስንሆን ይሰራሉ። ጥሩ ስነ ምግባር አላቸው። በጣም ከተማ ውስጥ ልጆችን ስለሚያውቃቸው በራሴ መልምዬ ነው ልጆችን ከየቤታቸው እጄ መታወቂያቸውን ወስጄ ፎቶኮፒ በራሴ አንድ አድርጌ ራሴ ወስጄ ነው ያደራጇቸው። እና ደግሞ በጣም የሚሰሩ ሁለገብ ስራ የሚሰሩ ጣውላ የሚሰሩ ሲኤል የሚስሉ ጸጉር ቤት ጸጉር የሚያስተካክሉ እነዛ ሁሉን ነገር ስፌት የሚሰፉ እንደዛ አይነት ሙያ አብሮ ጥንድ የሆነ ሙያ ያላቸው ልጆች ለቅሜ ነው አደራጀቼ አንድ ላይ ሆነን ተደራጀን። ለዛ ነው አሁን ራሱ ስሙንም 5 ኮከቦች ብለን የሰየምነው። ስለዚህ 5 ኮከቦች ከዚህ በፊት ተበታትነው የነበሩ ልጆች ነበሩ። በሌሎች በእኛ ማህበራት በመልካም ስራ በሌሎችም በቅጥር መልክ ተቀጥሮ የሚሰራ ልጅ ነበርና እንደ የሥራ ተነሳሽነቱንና ያለውን ክህሎት በማየት በእንጨትና ብረታ ብረት በራሳቸው በፍቃድኝነት በ5 ኮከቦች በሚል ተደራጅተው ወደኛ መጥተዋል። ከዛ በኋላም የልጆቹን የፐርሰናሊ ያው ገዛኸኝም በጣም ጥሩ ክህሎትም ያለው ልጅ የሥራ ተነሳሽነትም ኮሚትመንትም ያለው ልጅ ከመሆኑ አንፃር የገንዘብ ድጋፍ ለ5 ኮከቦች ወደ 110,000 ብር የብድር አገልግሎት ተሰጥቷቸዋልና ከዛን ጊዜ ጀምሮ ቅድም ለማስቀመጥ እንደሞከርኩት 2003 መጋቢት ላይ ነው የተደራጁት። ከዛን ጊዜ ጀምሮ ወዲያው ነው ገበያውን የተላመዱት። ብዙም አላስቸገራቸው። አሁን እስከ አዲስ አበባ ለአንዳንድ ሆቴሎች አልጋ እየሰሩ ያሉበት አግባብ ነው ያለው። የተለያዩ ቁም ብፌዎችን ኮንትሮል ብፌዎችን ሶፋዎችን ሳውላ ላይ ያልተለመደ ስራ ያመጣ ማህበር ነውና አሁን በጣም ሌሎችም ማህበራት እንደ 5 ኮከቦች እኛም በጣም ሞዴል ምናረጋው አደረጃጀታችን ላይ ለሴቶች ይናክል ፐርሰንት እናደራጃለን። በሴቶች ዘርፍ ከአካል ጉዳተኞች ይናክል ፐርሰንት እናደራጃለን ብለን እቅዳችን ላይ ነው ያለው። በዚህ መንገድ ከተደራጁ ማህበራት አንዱ ነው። ነገር ግን ከተደራጁ በኋላ ወደ ስራ ሲገቡ ጠንካራ እንቅስቃሴ ያሳዩ ካሉ ማህበራት አንዱ ነው። በተለይ አብዮት ጌታቸው ምንለው ወጣት የተለያዩ የእንጨት ስራዎችን ይሰራል። ከዛሬ በፊት በተለያዩ ቦታዎች ስራ ከነበረ ወጣት አንዱ ቢሆንም እንደ ለምሳሌ ሳውላ ከተማ ላይ ሶፋ የሚሰራ የሳውላ ከተማ ልጅ የለም። ከሌላ አካባቢ የመጡ ከሌሎቹ ጋር የሚሰሩበት ሁኔታ ነበር ያለው። ይሄ ወጣት ግን ሳውላ ላይ ካሉ ልጆች ሶፋ ስራ የሚሰራው ብቸኛው ሰው እሱ ነው። ልምድ ፈጥሮ ማለት ነው። ተጨማሪ ደግሞ የፈጠራ ስራዎችን የመስራት ክህሎት ያለው ወጣት ነው። በርግጥ መጀመሪያ እሱን እኔ ለማሰራት የፈለኩት አንድ በኮንትራት ያስኩት ቤት ነበር። እዛ ላይ የቤት ውስጡን ዲኮሬሽን እንዲሰራልኝ ነበር የፈለኩት። እኔ ያው
ምንም የሚያቅተው ነገር የለም ከሚል አኳያ በርግጥ ሌላ ቦታ ሲሰራ አላየሁም ግን ስራውን ሰጠሁት የኔ ስራ ለካ የመጀመሪያ ስራው ነው እሱ በዛ ስራ ሌላ ቦታ ላይ አልሰራም ሄዶ አንዳንድ ቦታዎች ላይ እዚሁ ከተማ ውስጥ ካሉት የተወሰነ ነገር አየና መጥቶ እኔ ጋር የሰራው ነገር እኔ በቃ ከበኋላ እሱ ነግሮኝ ነው አንተ ጋር እኮ የሰራሁት የመጀመሪያ ነው እኔ በጣም ነው ያደነኩት ስራውን እሱ ግን የመጀመሪያ አንተ ጋር ነው የሰራሁት በጣም በቃ አንተ ስታዘኝ በቃ ይሄ ሰውዬ ኮንፊደንስ ጥሎብኝ ይችላል ብሏል እንደምንም ብዬ ይሄን ነገር መስራት አለብኝ ብሎ የሰራው ነገር እንደ የመጀመሪያ ስራ ሳይሆን በጣም ልምድ ያለው ሰው ከሚሰራው በላይ ነው የሰራው ስለዚህ በጣም ጎበዝ ልጅ ነው ልጁ በጣም ጠንካራ ልጅ ነው ከዛም ደግሞ አልፎ ተርፎ እዚህ ቤት ላይ እሱ ያው ያልሰራው ነገር የለም አልጋዎቹ በብዛት የሱ አልጋዎች ናቸው ኮሜዲኖቹ ላይ እሱ ነው የሱ እጅ አለ ቤት ውስጥ ያለው ዲኮሬሽን በአብዛኛው እሱ ነው የሰራው ውጭ ላይ ያሉ እነዚህ መናፈሻዎችን በሚስማር በመምታት ቀርካዎችን ውበት ሰጥቶ የሆነ ነገር በመፍጠር የሱ ስራ ነው ሌላው የቀለም ቅብን በተመለከተ የተለያዩ ጽሁፎችን ይጽፋል ቀለም ይቀባል በአብዛኛው በቃ እሱ የማይሰራው ስራ አለ ብዬ ማለት አልችልም ከዛ አልፎ ተርፎ ደግሞ መኖሪያ ቤት ላይ ኮንትሮቢፊዎችን አልጋዎችን ኮሜዲኖችን የተለያዩ ነገሮችን እንዲሁም በቅርብ ጊዜ አሁን አንድ የሰራልኝ ሶፋ አለ በጣም የሚገርም ነው ወጣት አብዮት ጌታቸው ከነዚህ በጎ ምስክርነቶች በፊት አያሌው ጣውረዶችን አሳልፏል ተስፋም ያስቆርጡ ገጠመኞችንም ተሻግሯል እነዚህ የእድሜ ልክ እውነቶች ደግሞ ከህፃንነቱ ይጀምራሉ በአካል ጉዳተኝነት ዙሪያ ላይ የህብረተሰብ አመለካከት እና አካል ጉዳተኞች አይሰሩም ተብሎ ይታመናል ለነገሩ አካል ጉዳተኞች መጀመሪያ የከቤተሰብ አስተዳደግ አንፃር መስለኛል አካል ጉዳተኞች በብዛት አይምሯቸው ቶሎ የመጎዳት አይነት ነገር አለ ከአካል ጉዳተኝነት ጋር ተያይዞ ተነሳ ለምን ቢባል ቤተሰብ አካል ጉዳተኛ ሆኖ እያለ መጀመሪያ ላይ በህፃንነታቸው የሚያደርጉት ለአካል ጉዳተኛ ናቸው ተብሎ የተለየ እንክብካቤ የሚያደርጉላቸው ከሆነ አካል ጉዳተኝነቱን ያወቀው ይመጣል በዛ አንፃር ይመስለኛል ብዙን ጊዜ አካል ጉዳተኞች ያላፊነት የራሳቸውን ያላፊነት ስሜት አይሰማቸውም በተለይ ናም ቤተሰቦች ሲያሳድጉኝ ጫካ እጄ ክፍት ተጠብቃለሁ ቤት መጥረግ ካለብኝ ተነስና ቤት ጥረግባላለሁ ስለዚህ አካል ጉዳተኛ ነው ተብሎ ከማንኛውም ታናሽና ታላቅ የሆነ የተደረገልኝ እንክብካቤ ነገር የለም በስራ በመናምን እኩል ነው የሚሰጠን ሚዳንቀይ ነገር ያው በጣም እኔ የሱ ነገር እንትን የሚለኝ ማለትም ስንማር ነበር ቴክኒክና ሙያ ስንማር እኛን ያነሳሳው እሱ ነው እና በዛን ሰዓት መኪና እንደዚህ ባጃጅ ምናምን አልነበረም ራሱ ትራንስፖርቴሽን አልነበረም ከዚህ ተነስተን እስከ ላይ ጫፍ ነው እንግዲህ ቡልቂ መውጫ ማለት በጣም ሩቅ ነው ቴክኒክና ሙያ ያለበት ቦታ እስከዛ ሄደን ነው እና እሱ ጧት ተነስቶ በዛ በሌሊት ይነሳና እኛ ራሱ ተኝተን አንቀላፍተን ይያለን አንዳንዴ እየቀሰቀሰ ምናምን እየጠራን ከኛ ጋር እኩል ይራመዳል ከዛም ይመለሳል ከሰዓት ባለውነታ ከሰዓት ትምርት ካለ ይሄዳል እሱ ነገር በጣም ይደንቀኛል እንደዚህ ችሎ ምናምን በቃ ከኛ በበለጠ ሁኔታ ሲንቀሳቀስ እኔ በጣም ይደንቀኛል የሚለው ነገር ይሄ ነው እሱ አካል ጉዳተኞች ባይሆን እኛ ጉዳተኞች እንደሆነ ነው የምናስበው ለምን ወጣት አሁን እኔ እንዳብዮት እንደሚያየው ከሆነ ሌሎችም መስራት የሚችላሉ ለምን አንድ ነገር አሳመነ ከገባ ብዙን ጊዜ ወደኛ አካባቢ ሰው ገና እየበሰለ ነው ስራን የመናቅ አንተ አሁን ዝቅ ብለህ ስትሰራ ማለት ነው ጸዳ ብለህ ከምትወጣ ሰርተ አንድ ቀን ጸዳ ብለህ ልትሆን ትችላለህ ያ ጊዜ ስላለ ያን የምትሆንበትን ሰዓት አሁን ወጣትነት ዘመን ማሰራ ከሆነ ቁጭ ብለህ ጸዓት የምትቀም ከሆነ ምንም ለውጥ የለም መጀመሪያ ጊዜ ገጠመኝ ቲቲአይ ለመቀጠር የመጀመሪያ 2.2 ነበር ያመጣው 12 ክፍል ጨርሼ ከደራማሉ የሚባል አካባቢ ላይ ሄጄ በቃ ማስተማር እንደማችል ምናምን ብለው ከለከሉኝ ከዛም በቃ ከዛ ወዲህ ዶክመንተል ለመንግስት ስራ እንደማላረግ እርግጠኛ ሆኜ የግል ስራ በቃ ሰርቼ ማሳየት በተለይ አሁን ሳውላ ላይ የተነሳበት ዋና ታርጌት እሱ ነው ሰርቼ ማሳየት እንደምችል እና እንደዛ አርጌ እና ደግሞ አንደኛው ገጠመኝ ደግሞ
ጥልፍ ስራ ለመማር መጀመሪያ ታይፍ ለመማር ነበር የሄድኩት። ሲሄድ ሴትዋ ሞለክሴ ናቸው። ታይፍ ቦታ የለም 19 ሰው መዝገባናል የምፈልገው 15 ሰው ነው። ስለዚህ ደግሞ አንድ አመት ሙሉ ስራ አጥቶኝ ከሚቀመጥ አንድ አመት ለምን ሲንጀሩን አልማርም አልኩና ውጪ ወጥቼ ተመልሼ ገባሁ። ገብቼ በቃ ሲንጀር አለ ብለውኛል አይደል ሲንጀሩን ልማረው ምናምን ሲል ሲንጀር አንተ ትማራለህ እንዴ ምናምን አው እንደዚህ እግር ያመመ ሲንጀር አው እማራለሁ እሺ ከመመዝገብ በፊት ሲንጀሩ ላይ ቁጭ ብለና ጋሩን አንቀሳቅሰይ ምናምን አሉ። ከዛም ያው እስከሚሰበር ረገጥኩላቸው ይበቃል ምናምን ከዛም በኋላ በቃ 13 ልጆች ነበሩ። ከ13ቱ አንደኛ ነው ወጣው። ከዛም የከፈልኩት በየወሩ የሚከፍለው ነበረ ክፍያ የመርፌ የጨርቅ ምናምን የሚከፍለውን ሁሉ አንደኛ መውጣቴን ካረጋገጡ በኋላ ሙሉ ነው ያመቱን ሙሉ መልሰው ለኔ ሰጡኝ። ከዛም በኋላ ለአንድ አመት አይደል ደግሞ እንደገና እዛው ትምህርት ቤት እያስተማርኩኝ ቆየሁኝ። አካል ጉዳተኝነት ያው እንደሌላ ነገር የሚያዩ አሉ ብዙ ነገር እንትን ሊባል ይችላል። እኔ ግን በራሴ ያው ከፊቱ ጀምሮ ማለት ነው እሱ ካገባው በኋላ ሳይሆን መጀመሪያ ለአካል ጉዳተኞች ያለኝ አመለካከት ጥሩ ነው ማለት ሰው ማንም ሰው ተብሎ እስከተፈጠረ ድረስ አንድ ነገር መስራት ይችላል ደግሞ ማድረግ ይችላል። ከሌላው ምንም የሚለየው ነገር የለም። አሁን አካል ጉዳተኛ ስለሆነ ምንም እኔ ያነሰብኝ ወይ የቀረብኝ ነገር የለም። ማንኛውም ሰው የሚያደርገው ነገር ያደርጋል። ምንም የጎደለብኝ ነገር የለም። አሁን በመናየው ኮብልስቶን ንጣፍ ላይ ድንጋይ ሲስተካከል ኮብልስቶን ራሱ ተሰማርቶ ያንን ምናየው ተራራ ወጥቶ ነው የሚሰራው እዛ ነው የሚጠርበው። ኮብልስቶን ላይም ተሳትፏል። አሁን ደግሞ በተሻለ መልኩ ተደራጅተን ለምን አንሰራም በሚል እኛን ሰብስቦ በዚህ በእንጨትና ብረታ ብረት ስራ ተሰማርተን ነው የምንሰራው እና ስራ አይመርጥም። እዚህ በመንሰራ ሰዓት ደንበኛ ማስተናገድ የደንበኛ አያያዝ የሂሳብ ስራን የተለያዩ ነገሮችን እኛን ያሰማራ ያሰራናል። አዳር ስንሰራ እሱ ሶፋ ነው የሚሰራው። ሶፋ ያው በተሻለ በ15 ቀን ውስጥ ነው አንድ ሴት ሶፋ ያወጣል። እኛ ደግሞ ፈርኒቸር ስራው ስንሳተፍ ያበረታታል። ብዙ ሰዎች የሚሉት ያው ማልሰራው ስራ በርግጥ የለም ግን ያው አልችልም አይደለም ማንኛውንም ስራ ወስዳቸዋለሁ ያው እታገልና ስራዎችን ለምዳቸዋለሁ። ስለዚህ አልችልም ስለማልል ነው ሁሉ ስራዎች የለመድኩት በገምታለሁ። የሚገርመኝ ነገር ያው ቀንም እየሰራው ነው ማታም እንግዲህ አዳር 3 ቀን 4 ቀን ድረስ ይሰራል። ቀንም ማታም ሳይተኛ ማለት ነው። ምንም እንቅልፍ ምናምን እንትን አይለውም አስቸግረው እና ይሰራል። ጠንካራ ነው ማለት ነው። በኢትዮጵያ ከ7.5 ሚሊዮን በላይ የአካል ጉዳተኞች እንዳሉ መረጃዎች ይጠቁማሉ። አስቸጋሪ ህይወቶችን ያሳለፈው ወጣት አብዮት የማይሞክረውና የማይሰራው ስራ የለም ማለት ይቻላል። ወደ ስራ ዓለም ከገባው ጀምሮ ያው ቢያንስ ወደ 8-9 አይነት ስራዎችን ነው የሚሰራቸው። በመንግስት ደረጃ በስፌት ሰርቲፊኬት አለኝ። በካቶሊክ ደግሞ የጥልፍ ስራ ዲፕሎማ አለኝ። እንደገና ደግሞ በጣውላና እንጨትና ብረታ ብረት ቴክኒክና ሙያ ሰርቲፊኬት አለኝ። የጸጉር ቤት የወንዶች ጸጉር ለረጅም ጊዜ አስተካክል ነበር። የገበያ ላይ ልብስ ስፌት እነዚህ እንትኖች መጻፊያ ምናምን ነገሮችን ይሰራለሁ። ታፔላ ጽሁፎችን ጽፋቸዋለሁ። እነዚህ እጅ ስራ በእጅ የሚሰሩ እነዚህ ከጥልፎች ውጪ ደግሞ በእጅ በመርፌ የሚሰሩ ጥልፎችን ሰራቸዋለሁ። የወለል ምንጣፍ በስጋጃ በቃጫ የሚሰራውን የወለል ምንጣፍ ሰራለሁ። ሌላ እነዚህ የቤት ግርግዳ ኮርኒስ ምናምን ቀለም ምናምን ቀባለሁ። በተረፈ ደግሞ እንደዚህ አሁን ታፍሰሪዎች የመኪና ታፍሰሪ የባጃጅና የሶፋ ልብሶችን ፊት ታፍሰሪዎች እነሱን ሰራለሁ። አሁን ወደ ጣውላና በዚህ ማህበር ከታቀፍ በኋላ ወደ በሶፋ ስራ ላይ ነው በብዛት ትኩረት ሰጥቼ የተለያዩ ዲዛይኖችን እንትን ያልኩ ወደ ሶፋው ነው የሚሰራቸው። ቢያንስ እንደነዚህ አይነት ሙያዎች አሉ።
አብዮት እኔ ተማሪ ያለው ጊዜ እሱ ብዙ ሙያዎችን ይሰራል። እኔም በተጨማሪ ከሱ ጋር የሙያ ተመሳሳይነት ስላለ በፀጉር ስራ ሞክራለሁ። በኤሌክትሪክሲቲም ኤሌክትሪክ ሞክራለሁ። ሳኒቴሽን እሰራለሁ። ሁለገብ ስራዎችን ስለምሰራ አንዳንድ ነገሮችን ከሱ ጋር